ዛሬ ደግሞ ምን ሰራላችሁ? That's very delicious. ሰላም ቤተሰብ እንዴት ናችሁ? በድጋሚ መጥተናል። ዛሬ ደግሞ ምን ሰራላችሁ? የፌበንን ሙያ ነው የምናሳያችሁ። እንግዳ እንኳን ሲመጣብኝ ይሄንን ብሬክፋስት እንድሰራልኝ ፌበንን ሁሌ ጠይቃታለሁ። ፌብዬ ሰላም በይና ቤተሰቦቻችንን፣ ከዛ በኋላ ደግሞ ምን እንደምሰራለን ተነግረናለሽ። እሺ ሰላም እንዴት ናችሁ? ድጋሚ ተገናኝተናል በሌላ ቪዲዮ። ዛሬ የምንሰራው ብሬክፋስት ነው፣ የፍሬንች ቶስት ብሬክፋስት። እዚህ ጋር ኢንግሪዲየንቶቻችን አሉ። እዚህ ጋር ዳቦ አለ፣ ዳቦውን የምንጠቀመው ነው። ብራውን ሹገር አለን። ከዛ ደግሞ እዚህ ጋር ፓውደር ሹገር አለን፣ መጨረሻ ላይ የምንጠቀመው። እንቁላል አለን። ከዛ ደግሞ ቫኒላ ኤክስትራክት አለን። ከዛ ሄቪ ክሪም አለን። እዚህ ጋር ደግሞ በረር አለን። ከዛ እዚህ ጋር ሲረፕ አለን፣ ሜፕል ሲረፕ። ከዛ መጨረሻ ላይ የምናስገባቸው ደግሞ ፍሩቶች አሉ። ዛሬ እሱን ነው የምንሰራው። እንግዲህ ሁል ጊዜ እንግዶች ሲመጡብኝ፣ በተለይ ደግሞ እዚህ የሚከርም እንግዳ ሲመጣ ቢያንስ አንድ ቀን ይሄንን እንዲበሉ ፈልጋለሁ። ምክንያቱም በጣም ሺዝ ግድ አለት እና ዛሬ እሷ ናት የምትሰራልን። ጠዋት ከእንቅልፋችን ስንነሳ ቁርስ ሰራላችኋለሁ ብላ ተነሳች። እኔ እዚህ ያለሁት አሁን እሷን ሰፖርት ለማድረግ ነው፣ ወይም ደግሞ አንቺ የምትነግሪኝ ስቴፕ እየተጠቀምኩኝ እኔ እሰራለሁ። ኦኬ፣ እንደዛ ይሻላል። አንቺ ስሪው፣ እኔ እየነገርኩሽ። በጣም ጥሩ፣ በጣም ግሩም። ከምንድን ነው የምንጀምረው? የምንጀምረው መጀመሪያ እንቁላልን እንከታለን። እንቁላሉን መተሽ ትከቻለሽ። በጣም ጥሩ። ኦኬ፣ አንድ እንቁላል ይበቃል ለሁለት ፍሬንች ቶስት። ከዛ ጋራጭ እንትናችንን እንልበስ ወይስ ኤፕሮናችንን እንልበስ? ያ እንችላለን። ታና ከዛ ለብሰን እንጀምራለን ማለት ነው። ኦኬ፣ ኦልራይት። የትኛው ከለር ነው ተፈሽ? ይሄ አጠገቤ ስላለ እንልበስ። ዛሬ የኔን እንትን አልለብስም፣ ምክንያቱም ያንቺ ሾው ነው ይሄ። ኦኬ፣ ኦልራይት። ከዛ በኋላ ሄቪ ክሪም እናደርጋለን። ምን ያህል አድርግ? በግምት ነው። ያ እኔ አውቀዋለሁ፣ ዝም ብዬ አድርጌ ነው የማውቀው። ሲበቃ በቃውልሻለሁ፣ አድርጊው። በአንድ ትሽ እየመታሽ ነው ልየው። ከዛ ቫኒላ እናደርጋለን። እሺ፣ ኤክስትራክትን ትንሽ ነው የምታደርጊው፣ ብዙ ሳይበዛ። በቃ ነው ያለው። እስቲ አልተፈናለሽ እንዳይፈናጠቅብሽ። ትንሽ ነው የምታደርጊው፣ ትንሽ ጨምሪበት። በቃ ከዛ ብራውን ሹገር እናደርጋለን ትንሽ። ላንቺ ለኔ አልፈልግም። ኦኬ፣ ለኔ ብራውን ሹገር እንዲኖረው ፈልጋለሁ። ስለዚህ ምን ያህል? አንድ አድርጊበት። በቃ ይበቃዋል። ከዛ
ዳቦውን ዲፕ እናደርገዋለን ማለት ነው። ዲፕ እያደረግን ለመጥበስ ነው። ለመጥበስ ነው። እንደሱ ከሆነ መጀመሪያ እንትናችንን እናግለው። አዎ መጥበሻችንን እናግለዋለን። በበረር አድርገን እናግለዋለን። እስኪግል ድረስ ነው ውስጥሽ ነው ተናለ ከፍሪጅ አውጥቼ ስላቆየው የዚህን ያክል በተር ነው የምናደርገው። ከበዛ ማለት ነው እንደዚህ ድስቱን እንደዚህ እያደረግሽ ጥረጊው መጥበሻው እንትኑ እንዳትፈቂ። እሺ ይበዛል፣ ይበቃል። ራይት ትንሽ እናንሳ። ትንሽ ይኖረው ምንም አይደለም። መስልሻል? ይሄ ከማንቺ የምትወጂው ስለሆነ እሺ። ግላቭ ላድርግ ወይስ? ያ ዲፕ ስታረጊ ግላቭ አድርጊ። ምክንያቱም እጅ ላይ ስለሚላወስ ግላቭ ማድረግ ይሻላል። በደንብ ዲፕ አድርጊው። ትንሽ ጋር በደንብ ከጎኑም በደንብ አድርገሽ ዲፕ አድርጊው። ዛሬ ምን አነሳሳሽ ልጄ? ቁርስ ልስራላችሁ ብለሽ የተነሳሽው በሰላም ነው? ይሄ ነው አንዳንዴ። እኔ እንግዲህ ከእንቅልፌ ስነሳ ያየሁት ምንድን ነው ቁርስ እሰራለሁ ብላ ተነስታለች ልጅቷ። ስለዚህ ከነ ቢጃማዬ ነው ያለሁት። ትጋል ትንሽ ይጋል። አመሰግንሻለሁ። ለከናንም ላድርጋት ዋይናት። ላስት ታይም እየጠየኩሽ ነበረ ስለ ቤተሰቦችሽ እና በመሀል ተቋረጠ ኮንቨርሴሽናችን። አሁን ድጋሚ ጠይቅሻለሁኝ። ስንት ሲብሊንግስ ነበሩሽ? እህትና ወንድሞች? ቤተሰቦቻችሁ እንዴት ነው? እውነት ነው። ባለፈው እሱን ሳንጨርስ ሌላ ነገር ውስጥ ገብተን እህቶቼ ራሳቸው እንዴ ምን ነካሽ ጀምረሽ ልክ በቃ ግማሹን ቤተሰብ ተውሹ ገንድሰሽ ተውሹ አሉኝ። እና እኛ ቢግ ፋሚሊ ነው፣ በጣም ቢግ ፋሚሊ ነው ያለን እና ወንድምና እህቶቼ በጣም ብዙ ነን። ቢግ ፋሚሊ ላይክ ኤርሚያስ አለ፣ ዳንኤል አለ፣ ዮናስ፣ ከዛ ደግሞ ቢኒያም አለ፣ ጂክሳ አለ፣ ሚኪ፣ ከእህቶቼ ደግሞ ስትጀምሪ መሰረት አለች፣ ብርክት አለች፣ የሩስ፣ ሂሩት፣ እኔም ራሴ ቢግ ፋሚሊ ነው ያለኝ። እናቴና አባቴ በጣም በጥሩ ዲሲፕሊን አሳድገውናል። ግን ትልቅ ፋሚሊ ውስጥ ነው ያለን። ገና ነው ትንሽ ይጋል። በጣም ሳይግል እሳቱ ግን ላይ በተሩ ላይ ሲደረግ ቶሎ ከቀለጠ like that's the perfect temperature። ስለዚህ ዳቦን የዛን ሰዓት ማድረግ እንችላለን። አንቺ ደግሞ የሆነ ጠቆር ሲል ነገር ነው የምትወጪው? ያ like አዎ ከለሩ ነጣ ከሚል ትንሽ የሆነ ቀላ ኦር ዳርክ ነገር ሲሆን ሞር ቴስቲ ነው። ስለዚህ እንደዛ እስከሚሆን ድረስ ነው የምጠብቀው ዩዥሊ።
የፌበንና የባለቤቴ ብሬክፋስት ነው ይሄ። እኔ ብዙ ወደዚህ አይደለሁኝ። ምክንያቱም በፊት በላ ነበር፣ በጣም ሁሉንም ነገር ነበር የምበላው። ግን አሁን I try to eat healthy እና እንደዚህ አይነት ነገሮችን አቮይድ ለማድረግ በጣም የሚጣፍጥ ነገር ነው፣ ግን ደግሞ በጣም ዴሊሽስ የሆነ ምግብ ግን ይሄ ሁሉ መከራይቼ ድሮፕ ያደረኩትን ዌይት መልሼ ጌን ማድረግ ስለማልፈልግ እንደዚህ አይነት ነገሮችን አቮይድ ለማድረግ ሞክራለሁ። ግን አንዳንድ ጊዜ it's okay to cheat ማለት አንዳንድ ጊዜ ለመስራት ላይ በተለይ ደግሞ ዳይት ላይ ለሆናችሁ ሰዎች ልክ እንደማ ሁሉ ጊዜ ባትሰሩትም ላይክ ቺት ዴይ ሲኖራችሁ ለምሳሌ አንዳንድ ጊዜ መስራት ትችላላችሁ። የቺት ዴይ ላይ በጣም ቆንጆ የቺት ምግብ ነው because በጣም ዲሊሽስ ነው። ዳቦ አለው፣ በተር አለው፣ ሜፕል ሲረፑ፣ ሄቪ ክሪሙ፣ ከዛ ደግሞ መጨረሻ ላይ ክሪም እናደርግበታለን። እነሱ ሁሉ ሄልዚ አይደሉም፣ ግን እንደ ቺት ዴይ የምንጠቀማቸው ምግቦች ናቸው። ይሄን ያህል ይበቃዋል ወይስ ሞር ትንሽ ጠበስ ይበል? አይ ቲንክ ያኛው ይበቃዋል፣ ቆንጆ ነው። ግን ይሄኛው ትንሽ ይቀረዋል። ኦኬ። ከዛ ደግሞ ፌቨን ዊፕ ክሪሙን ቤት ነው የምትሰራው። I don't know why. Honestly ዊፕ ክሪሙ ከሚገዛው ዊፕ ክሪም እኔ የምሰራው ዊፕ ክሪም ሞር ይጣፍጣል። ምክንያቱም ሄቪ ነው። እንደሚገዛው ዊፕ ክሪም ቶሎ አይቀልጥም። ላይክ የሚገዛው ዊፕ ክሪም ትንሽ ሙቀት ከነካው ወዲያው ነው የሚቀልጠው። ይሄኛው ግን አይቀልጥም፣ ቶሎ ይቆያል ረጅም ሰዓት ቢካዝ ቤት ውስጥ ስለተሰራ ማለት ነው። ደግሞ በጣም ኢዚ ነው ለመስራት ዊፕ ክሪም ቤት ውስጥ። ስለዚህ ከቻላችሁ ዋይናት ራሳችሁ የማትሰሩት ኦልሬዲ ኢንግሪዲየንቱ እዚህ ጋር ስላለ ማለት ነው። ስለዚህ ዊፕ ክሪሙን ዊፕ ክሪሙ ቤታችን ውስጥ እንሰራዋለን ዛሬ። በጣም ግሩም። ይሄ እንግዲህ እየደረሰ ነው። የምናወጣበት ፕሌት አለ። ኦኬ፣ ፕሌታችንን አሁን እናዘጋጃለን። ቀጥለን ምንድነው የምንሰራው? ቀጥለን ደግሞ የምንሰራው ዊፕ ክሪም ነው። ዊፕ ክሪሙን ለመጨረሻ ላይ የምናደርገው ነው፣ ቶስት የተደረገው ፍሬንች ቶስት ላይ። ስለዚህ አሁን ዊፕ ክሪም እንሰራለን። በጣም ጥሩ። ሰው ከምን እንጀምር? ከሄቪ ክሪሙን ታደርጊያለሽ መጀመሪያ ላይ። ሄቪ ክሪም ለሁሉም ነገር ነው የምንጠቀመው እና ቫኒላውን ለዚህ ምግብ ማለት ነው። በጣም ግሩም። ከዛ ቫኒላ ኤክስትራክቱን ትንሽ ታደርጊያለሽ ልክ ቅድም እንዳደረግሽው በቃ። ከዛ ብሌንድ ታደርጊዋለሽ ማለት ነው። እንቁላል ነው የሚያስፈልገው? አያስፈልገውም። አሁን ከተም እንቁላልኛ ሶ ከሄቪ ክሪሙ እና ቫኒላ ኤክስትራክቱ ከተደረገ በኋላ ብራውን ሹገር እናደርጋለን። ጀስት አንድ ስኩፕ ይበቃል። ከዛ ብሌንድ እናደርገዋለን። ይበቃል። በደንብ አድርገን ነው ብሌንድ የምናደርገው ኦልሞስት ሊኩዊድነቱ እስከሚቀርና ከዛ ፍላፊ እስከሚሆን ድረስ ማለት ነው። ላይክ ዲስ። ከዛ ይሄንን እናደርገዋለን እንደ ፍሌቨር እናደርገዋለን ከላይ የፍሬንች ቶስቱ ላይ። በጣም ግሩም። አንድ የቀረን ነገር አለ። አሁን ደግሞ ቀጥለን ምንድነው የምናደርገው? እንቁላል እንጠብሳለን። የስ ኦን ዘ ሳይድ እንቁላል እናደርግበታለን። እኛ ቤት እንቁላል በጣም ነው የሚበላው። ስለዚህ በዛ ላለ ሶስት ሰሩ በብዛት ሰራላችሁ። ኦፍ ኮርስ ለአንድ ሰው ሲሆን 2-3 ይበቃል። እኔ ግን አሁን የምሰራው ለ5 ሰው ስለሆነ እያንዳንዳችን 2 እንያለን ማለት ነው። ጀስት ስክራምብል ኤግ እንሰራለን ኦን ዘ ሳይድ የምናስቀምጠው። ባይ ዘ ዌይ ፌቨን ያረገችው ጁዌለሪ የኔ ጁዌለሪ ነው። ፍታል ጁዌለሪ ይባላል። የጁዌለሪ ኦንላይን ስቶር አለኝ፣ የወርቅ ቤት ማለት ነው። ፍታል ጁዌለሪ ብላችሁ ገብታችሁ ብታዩት በጣም ብዙ ቆንጆ ወርቆች ታገኛላችሁ። ፍታል ማለት ደግሞ የቅድመ አያቴ ስም ነው። ፍታል ቦቤ ይባላል ቅድመ አያቴ።
እሳቸው ደግሞ ይሄንን ስም የሰጠውበት ምክንያት ምንድነው? በጣም ሃርድ ወርከር ቅድመያት ነበረኝ። እጅግ በጣም ሃርድ ወርከር ነበሩና እሳቸውን ለማስታወስ ብዬ ይሄንን ፍታ ጆለሪን ኦንላይን ስቶር ከፍቻለሁኝ። ገብታችሁ ተመልከቱት። በጣም ቆንጆ ቆንጆ ጆለሪዎች አሉት። ቀለበትሽን አላረግሽውም፣ ግን አንገቷ ላይ ያለው ወርቆች የኔ የኦንላይን ስቶር ላይ ያሉ ወርቆች ናቸው። ገብታችሁ ይት አሁን ትንሽ ኦሊቭ ኦይል እናረግና ምንም ሽንኩርት ምናምን አናረግም። እንደ just scramble egg ብዙ ሳይጠበስ or ደግሞ በጣም ቱሱንም ሳናወጣው መካከል ላይ ሆኖ እናወጣዋለን። ቆንጆ አድርገን ስክራምብል እናደርገውና የሆነ ነው። ከዛ በኋላ ወደ ብሬክፋስት ነው የምንሄደው። እኔ ሻይ ነው የምጠጣው። አንቺስ? እኔ ኦሬንጅ ነው የምጠጣው because ብሬክፋስት ስለሆነ why not? ምንም አይደለም። የፈለግነው ብናደርግ right? Yeah. አንቺ ግን ይሄንን ቆንጆ ብሬክፋስት የሆነት ይሄንን ብሬክፋስት ሰሪ በጣም ቆንጆ ነው የምትሰሪውና ከየት ነው የለመድሽው? ያላሳየሽኝ ይሄንን ከኦንላይን ነው የለመድኩት። ማለት ዩቲዩብ ነው? ያ አክቹሊ ኢንስታግራም ላይ ነው ያየሁትኝ። ከዛ ቤቴ መጥቼ አንድ ቀን ሰራሁላቸው። ከዛ ወደዱት። በቃ ሩቲን አደረግ ነው ማለት ነው። ያ ተለኝዳ ሲኖራል በጣም ደስ የሚለኝ ብሬክፋስት ማቅረብ። ያ እንግዳ ሲኖር ምናምን እናቀርባለን አንዳንዴ። ፌቨን ስክራምብል ኤግ በጣም ሲበስል አትወድም። እኔ ደግሞ ሲበስል ነው የምወደው። ውድ ባለቤቴ ሚዲየም ነው የሚወደው። ጄሪዬ ሚዲየም ነው የምትወደው። እና ሁሉንም እንደየፍላጎቱ እናደርገውና አቅርበነው ደግሞ ተመልሰን እንምጣ ወይስ አብረናቸው እናዘጋጅ? ከላይ ያለው እንትኑን ፓውደሩን መቼ ነው የምታደርጊው? ጨርሽና እሱን ከዛ አድርጎ አሁን ምግባችን ሁሉም ነገር ሬዲ ሆኗል። ቀጥለን ምንድነው የምናደርገው? ከዚህ በኋላ እንግዲህ ዴኮሬት ማድረግ ነው። መጀመሪያ የፓውደር ሹገሩን ላይ እንደዚህ ትነሰንሻለሽ። በማጥለያ አድርገሽ ፓውደር ስኩፕ አንድ ስኩፕ ከበቂ በላይ ነው። ከዛ ሙሉን እንደዚህ ያደረግሽ ያ ቆንጆ ነው። ፐርፌክት። ዳር እስከ ዳር እንደዚህ እስከሚሆን ያ ሰም ስኖፍሌክ በቃ that is it። ኦኬ። ከዚህ በኋላ ፍሩቶቹን ደግሞ እላዩ ላይ ታደርጊበታለሽ። ጥሩ። እጄ ንጹህ ነው፣ ታጥቧል። ያ ይሄም ታጥቧል በስነ ስርዓት። ፍሩት በቪኔጋር እና በቤኪንግ ሶዳ ነው የምናጥበው። ለ20 ሚኒትስ ምናምን ዘፈዝፈዋለን ሁልጊዜ ከዚህ ውስጥ ያሉት ነገሮች ጠቅላላ እንዲወጡ። እናንተም እንደዛ አድርጉ ፍሩት ስትበሉ ምናምን። ምንም አይነት ፍሩት ዘፍዝፋችሁ ነው መጠቀም ያለባችሁ። በቃ ደስ ጨምርበት ማለት ነው። ጨምሪበት። ያም ላይክ ፕላን እንደማድረግሽ looks good. Yeah. ከዛ ሜፕል ሲረፑን እላዩ ላይ ሳይበዛ ሜፕል ሲረፕ ማትወዱ ከሆነ ማድረግ አይጠበቅባችሁም፣ ግን ለቴስት ያክል ዝም ብለን ሜፕል ሲረፑን ከላይ እናደርግበታለን። ታትስ ስለዚህ ደርሷል ማለት ነው ምግባችን። አሁን ከዳር ቺን አድርገታል። እንቁላል ከዳር
ፍራይስ ለፍሌቨር ከጎን እናደርግበታለን። እኛ በኤር ፍራየር ነው የሰራነው። እናንተ በሚመቻችሁ። ይሄ አሁን ምንም ዘይት የለውም ምንም። በጣም ቆንጆ ሆኗል። እንትን ይቀርያችኛል። ከዛ ዊፕ ክሬማችንን ከጎን እናደርጋለን ማለት ነው። ቅድም የሰራነው ዊፕ ክሬም እንደዚህ አድርገን ከላይ እንደ ዴኮሬሽን እናስቀምጠዋለን። ምግባችን ተሰራ ማለት ነው። ይሄን ይመስላል። እቺን እንደ ዴኮሬሽን ጤና አዳም ከላይ እናስቀምጥበታለን። ተስችላልቶንስ ያ ሪካ ኦልራይት ይሄን ይመስላል። ኦልራይት አሁን አሁን እንቀምሰዋለን። ኢታሊያን ቺ ይኸው ትንሽ ቆሽና ይሄ ላንቺ ነው። ዊፕ ክሪሙን እንደዚህ አድርገን It's very delicious. It's so good. Yeah. በጣም ቆንጆ ነው። በጣም አመሰግንሻለሁ የኔ ልጅ። እስቲ እንቁላሏን ደግሞ መቅመሳት። ይሄ እንቁላል ታወቀ ነው። በጣም ግሩም ሆኖ ነው የተሰራው። በጣም አመሰግንሻለሁ እንደዚህ አይነት ቆንጆ ቁርስ ስላበላሽን። Of course. ተመልካቾቻችን የዛሬ ውሏችን ከልጄ ጋር ይሄንን ይመስል ነበረ። በሌላ ጊዜ እስከምንገናኝ ድረስ ሰብስክራይብ፣ ሼር እና የደወል ምልክቷን መጫን አትርሱ። ሁልጊዜም እሱን በማድረግ ሰፖርት እንድታደርጉ ይጠይቃል። ባይ